እስከዛሬ የምትጸልዩት ጸሎት መልስ ያላገኘበት ምክንያት ለምን ይመስላችኋል? እስከዛሬ ተደፍተን እግዚአብሔርን የምንጠይቀው ወይ ደግሞ ጸልየን ያ ጸሎት መልስ ያላገኘበት ምክንያት ምንድነው? ጸሎታችን ፓወር ስለሌለው ነው? አሁን ላይ የገባኝ ነገር ለካ ጸሎት ካልኩሌሽን አይፈልግም። ለካ ጸሎት አይነን ጨፍነ እንደዚህ ብለ የሚል ነገር አይፈልግም። አንዳንድ ጊዜ ጸሎታችንን በቤተክርስቲያን ብቻ እናደርገዋለን። ቤተክርስቲያን ገብተን እናለቅሳለን፣ እግዚአብሔርን እንጠይቀዋለን። ስንወጣ ግን ሌላ ሰዎች ነን። አሁን ላይ እግዚአብሔርን ለብቻዬን መፈለግ ጀምሬያለሁ። ምክንያቱም ምን መሰላችሁ? ቸርች ከምታስተምረኝ አስተምሮ ፈቀቅ ሳልል፣ ቤተክርስቲያን ከምታስተምረኝ አስተምሮ ሳልወጣ እግዚአብሔርን ለብቻዬን እየፈለግኩት ነው። ምክንያቱም እግዚአብሔር አባቴ ነው ብዬ ስለማምን እንዲደረግልኝ የምፈልገውን ነገር እንዲሰጠኝ የምፈልገውን ነገር የምጠይቀው ቸርች በምታስተምረኝ መንገድ አይደለም። ምክንያቱም እኔ አባቴን ስጠይቀው አይኔን ጨፍኜ አይደለም የምጠይቀው። አባቴን ስጠይቀው የሆነ ቅርጽ በወጣበት ካልኩሌት በተደረገበት መንገድ አይደለም። ስለ ጸሎት የገባኝ ነገር ቢኖር ጸሎት የምጸልየው ወደ እግዚአብሔር የማነባው ወደ እግዚአብሔር የማለቅሰው እግዚአብሔርን ሐሳብ ለማስቀየር አይደለም። አባቴን የምጠይቀው አባት ለልጁ የሚሰጠውን ነገር መጠየቅና መቀበል ስላለብኝ ነው። በእኔና በወንድሜ መሃል፣ በእኔና በእህቴ መሃል ልዩነት እንዲኖር ያደረገው አንዱ ነገር እምነት ነው። ስለዚህ እግዚአብሔርን በእምነት የምትጠይቁት ከሆነ ያ የምትጠይቁት ነገር ይሰጣችኋል። ያ ደግሞ ከእግዚአብሔር ጋር ያላችሁን የጸሎት ግንኙነት